በድጋሚ እንደምናረፍዳችሁ ከዜናዎቹ ጋር ሰለሞን አምባቸው ነኝ። ግዙፍ የምርመራ ኢንስቲትዩቶችን በመገንባት ነገ ለትውልድ የሚሻገር ታሪካዊ ተቋም እየተሰራ መሆኑን የኢትዮጵያ ፌዴራል ፖሊስ ኮሚሽን ጠቅላይ አዛዥ ክቡር ኮሚሽነር ደመላሽ ገብረ ሚካኤል ገለጹ። ዝርዝር አለን። አበበ ሙልጌታ። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ክቡር ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከለውጡ በፊት ኋላ ቀር የነበረውን የታክቲክና የቴክኒክ ምርመራ ሥራ ዛሬ ላይ ከሀገራችን አልፎ ለሌሎች ሀገራት የሚተርፍ ዓለም አቀፍ ደረጃ ተወዳዳሪና ጥቂት ሀገሮች ብቻ ያላቸውን ዘመናዊ ቴክኖሎጂን የሚጠቀም እንዲሁም ግዙፍ የምርመራ ኢንስቲትዩቶችን በመገንባት ለነገ ትውልድ የሚሻገር ታሪካዊ የሆነ ተቋም ግንባታ ሥራ እየተሰራ መሆኑን የገለጹት በወንጀል ምርመራ ጠቅላይ መምሪያ የአመራርና ባለሙያዎች የሥራ ግምገማ ላይ ነው። ክቡር ኮሚሽነር ጀነራል ከለውጡ በፊት በሰዎች ላይ በሚደርሰው የከፋ የሰብአዊ መብት ጥሰት በሕዝብ ዘንድ አመኔታ ያልነበረው የሚጠላ የሚፈራና በሚደርስበት ጣልቃ ገብነት ምክንያትም ገለልተኛ ሆኖ መስራት ባለመቻሉ የፍትህ ስርዓት ተዛብቶ ዜጎች በሀገራቸው እኩል ፍትህ ለማግኘት የተቸገሩበት የሰቆቃ ጊዜያቶች ማለፋቸውን አስታውሰዋል። መንግስት በሪፎርሙ የጸጥታ ተቋማትን ግንባር ቀደም የለውጡ አካል በማድረግ በተለይም ህዝባችን በፍትህ ተቋማት ላይ ሲያነሳቸው የነበሩ ጥያቄዎች ምላሽ ለመስጠት ከፍተኛ ትኩረት ተሰጥቶ በተሰራው የለውጥ ሥራ አሁን ላይ የኢትዮጵያ ፌዴራል ፖሊስ የዜጎችን መብት ለማስከበር ፕሮፌሽናል የሆነ ዘመናዊ ምርመራ ቴክኖሎጂን የሚጠቀም በሙያ ብቃታቸው የተመሰከረላቸውና ማንኛውንም ምርመራ በብቃት የሚያከናውኑ የምርመራ ፖሊስ ኦፊሰሮችን ያፈራ በመሆኑ ከሀገራችን አልፎ ለአፍሪካ ሀገራት ጭምር ሞዴል የሆነ ተቋም እየተገነባ እንደሚገኝ ገልጸዋል። በቴክኖሎጂና በሰው ኃይል ግንባታ የታየው ከፍተኛ እድገት የበለጠ ተጠናክሮ የሚቀጥል መሆኑን የተናገሩት ክቡር ኮሚሽነር ጀነራል የወንጀል ምርመራ ሥራ ሕግና ስርዓት የሚከበርበት ፍትህ የሚሰፍንበት በመሆኑ የምርመራ ፖሊስ ኦፊሰሮቻችን ሀገራቸውን ለማገልገል የገቡትን ቃል ኪዳን አክብረው በሙያዊ ብቃት ፕሮፌሽናሊዝም የሀገርንና የሕዝብን ጥቅም በማስቀደም ከሙስናና ብልሹ አሰራር በጸዳ አኳኋን የበለጠ ሕዝብን በእኩልነት እንዲያገለግሉ ማሳሰባቸውን ከፌዴራል ፖሊስ ድረገጽ ያገኘነው ዜና ገልጿል። ፖሊስ አልባው ፖሊስ ጣቢያ ወንጀለኞችን አስያዘ ይላል ቀጣዩ ከፌዴራል ፖሊስ ያገኘነው ዘገባ። እንዲህ ያለ በአይነቱ ለየት ያለ እጅግ ዘመናዊ ቴክኖሎጂ የታጠቀ የፖሊስ ተቋም አይተው እንደማያውቁም ወንጀሉ የተፈጸመባቸው የውጭ ዜጋ ገልጸዋል። ዝርዝሩን ተከታተሉት። በአዲስ አበባ ከተማ ኦሎምፒያ አደባባይ የሞባይል ስልክ የተሰረቀው ህንዳዊ ጉዳዩን በስማርት ፖሊስ ስቴሽን ለኢትዮጵያ ፌዴራል ፖሊስ ያመለክታል። ፖሊስም የተበዳዩን አቤቱታ መሰረት በማድረግ ባካሄደው ክትትል ወንጀሉን የፈጸሙ ግለሰቦችን በቁጥጥር ስር በመዋል ንብረቱን ለባለቤቱ ማስረከብ ችሏል። የካቲት 20 ቀን 2018 ዓ.ም በግምት ከምሽቱ 2 ሰዓት ከ30 ላይ ተበዳይ ሚስተር ሳንቶስ ኩማር በኮሪደር ልማት ወክዌ በኦሎምፒያ አደባባይ እየተጓዘ በነበረበት ወቅት ሁለቱ ተጠርጣሪዎች የሚለምኑ በመምሰል ቀርበው ተበዳዩ የያዘውን ዘመናዊ ስልክ ሰርቀው ከአካባቢው መሰወራቸውን ፖሊስ ገልጿል። ተበዳዩ ወደ ፖሊስ ጣቢያ በአካል መሄድ ሳያስፈልገው በስማርት ፖሊስ ስቴሽን አገልግሎት በመጠቀም ጉዳዩን ለኢትዮጵያ ፌዴራል ፖሊስ ኦፊሰር ያመለክታል። የፖሊስ ኦፊሰሩም ድርጊቱ በተፈጸመበት አካባቢ ለሚገኘው ለባምቢስ ፖሊስ ጣቢያ መረጃውን ይልካል። መረጃው የደረሰው ፖሊስም ባደረገው የተጠናከረ ክትትል ተጠርጣሪዎችን በአጭር ጊዜ በቁጥጥር ስር በመዋል የተበዳይን ስልክ ማስመለስ ችሏል። ሚስተር ሳንቶስ ኩማር በስራቸው ምክንያት በርካታ ሀገራትን መጎብኘታቸውን አስታውሰው እንዲህ ያለ በአይነቱ ለየት ያለና እጅግ ዘመናዊ ቴክኖሎጂን የታጠቀ የፖሊስ ተቋም አይተው እንደማያውቁ ተናግረው የድርጊቱን ፈጻሚዎች በቁጥጥር ስር ለመዋል የተደረገው ከፍተኛ ርብርብና ፈጣን የተቀናጀ የፖሊስ ምላሽ በአጭር ጊዜ ውስጥ በመሰጠቱ ለተቋሙ ላቅ ያለ ምስጋና አቅርበዋል። መጸዳጃ ቤት ለመጠቀም የተቀመጠችን የ6 ዓመት ታዳጊ አስገድዶ የደፈረው ግለሰብ በ18 ዓመት ጽኑ እስራት መቀጣቱን ከስፍራ የደረሰን ዜና ገልጿል። ዝርዝሩን ተከታተሉት። ተከሳሽ የግል ተበዳይ የሆነችውን የ8 ዓመት ሕፃን መጸዳጃ ቤት እየተጠቀመች እያለ በሩን በርግዶ በመግባት ከተቀመጠችበት እንዳትጮህ በብርድ ልብስ አፍኖ በመውሰድ ወደ ራሱ ቤት አስገብቶ ያስገድዶ መድፈር ወንጀሉን ፈጽሞባታል። ተከሳሽም ድርጊቱን መፈጸሙን ክዶ የተከራከረ በመሆኑ አቃቤ ሕግ እንደ ክስ አመሰራረቱ የሚያስረዱለትን የሰው ምስክሮች አቅርቦ የድርጊቱን መፈጸም አስረድቷል። የቀረበው የሕክምና ማስረጃም የግል ተበዳይ በሆነችው የ8 ዓመት ሕፃን ላይ ያስገድዶ መድፈር ወንጀል መፈጸሙን አረጋግጧል።
የአማራ ክልል የበይዳ ወረዳ ፍርድ ቤትም ተከሳሹን ያርማል፣ ሌላውንም የማህበረሰብ ክፍል ያስጠነቅቃል በማለት ተከሳሹ በ18 ዓመት ጽኑ እስራት ሊቀጣ ይገባል በማለት የቅጣት ውሳኔ አስተላልፎበታል። በአርባ ምንጭ ከተማ ሞባይል ለመንጠቅ ብሎ የሰው ሕይወት ያጠፋው ግለሰብ በቁጥጥር ስር መዋሉን ከደቡብ ኢትዮጵያ ፖሊስ ኮሚሽን የደረሰን ዘገባ አመላክቷል። የደቡብ ኢትዮጵያ ፖሊስ ኮሚሽን እንደገለጸው ከቤተ እምነት ወደ ቤቷ ስትመለስ የነበረችን ተበዳይ የያዘችው ሞባይል ለመንጠቅ አስቦ የተለያየ የሰውነት ክፍሏን በስለት በመወጋጋት ተጠርጣሪው ጉዳት ማድረሱን ተናግረዋል። በሰዓቱም ተበዳይ ባሰማችው የድረሱልኝ ጩኸት የአካባቢው ህብረተሰብ ደርሶ ተጎጂዋን ወደ ሕክምና በማድረስ የሕክምና እርዳታ ቢደረግላትም ሕይወቷን ማትረፍ አልተቻለም። ፖሊስም መረጃው እንደደረሰው ባደረገው ክትትል ግለሰቡን ወንጀሉን በፈጸመ በሰዓታት ውስጥ በቁጥጥር ስር አውሎ የክስ መዝገቡን እያጣራ መሆኑን የደቡብ ኢትዮጵያ ፖሊስ ገልጿል። ሁለተኛ ልጅ ልትወልድልኝ አልቻለችም፣ የመጀመሪያዋም ልጅ የኔ አይደለችም በሚል ሰበብ ባለቤቱን የገደለው ወንጀለኛ በእስራት ተቀጣ። ተከሳሽ ነዋሪነቱ በምስራቅ ሐረርጌ ዞን ሲሆን በወጣትነት ዕድሜው በአካባቢው ካለች ወጣት ጋር በቤተሰብ ፈቃድ ሽማግሌ ተልኮ ጋብቻ ስነ ስርዓት በመፈጸም ሁለቱ ጥንዶች ወደ ትዳር ሕይወት ይገባሉ። በዓመቱ አንዲት ሴት ልጅ ትወለዳለች። ሚስት ሌላ ልጅ ለመውለድ ባለመቻሏ በተከሳሹም ሆነ በቤተሰብ መካከል የነበረው መልካም ግንኙነት እየሻከረ መጣ። በዚህ ሂደት ባል በሚሰማቸው የተለያዩ ያልተረጋገጡ ወሬዎች ቤተሰብ ከፍተኛ የሆነ ጥርጣሬ ውስጥ ይገባል። በዚህም ሰበብ ከምሽቱ 4 ሰዓት ላይ ከእንቅልፉ በመነሳት ያዘጋጀውን ስለታም ቆንጨራ ካስቀመጠበት በማውጣት የአንድ ልጁን እናት በእንቅልፍ ላይ ያለች የተለያየ የሰውነት ክፍሏን በስለታማው ቆንጨራ በመቆራረጥ በአሰቃቂ ሁኔታ ይገድላታል። ፖሊስም የምርመራ መዝገቡን ሲያጣራ ተከሳሹ ይህንን ድርጊት የፈጸመው ስለ ሚስቱ በተደጋጋሚ የሰማው ወሬ እረፍት እንደነሳውና ከሱ ውጪ ከሌላ ሰው ጋር ግንኙነት እንዳላት በመጠራጠሩ በቅናት ስሜት ተነሳስቶ ግድያውን መፈጸሙን አምኖ ቃሉን ሰጥቷል። ፖሊስም የምርመራ መዝገቡን በማስረጃ በማጠናከር ለአቃቤ ሕግ ልኳል። አቃቤ ሕግ በከባድ የሰው መግደል ወንጀል ክስ በመመስረት ለምስራቅ ሐረርጌ ከፍተኛው ፍርድ ቤት ያቀርባል። የምስራቅ ሐረርጌ ዞን ከፍተኛው ፍርድ ቤትም በ20 ዓመት እስራት እንዲቀጣ ወስኖበታል። የሰረቁትን ልብስ እንደለበሱ የተያዙ ሌቦች የብዙዎች መነጋገሪያ እንደሆኑ ፖሊስና እርምጃው አስነብቧል። የአሜሪካውያንን መኖሪያ ቤት ቆፍሮ በመግባት ልብሶችና ልዩ ልዩ ዕቃዎች የሰረቁት ሌቦች ከነግዝቢታቸው ተይዘዋል። ከሌቦቹ አንዱ ዕለቱ በዓል ስለነበር አምሮ ለመታየት ከሰረቁት የአሜሪካውያኑ ሱፎች መካከል በጣም የሚያምረውን ሙሉ ልብስ መርጦ እንደለበሰ ከጓደኛው ጋር ሲዝናናና ሲዘባነን ምርመራውን በሚከታተሉ ፖሊሶች ዝንጥ እንዳለ ተይዟል። ሌሎቹ ሌቦች ከሰረቁት ልብሶች መካከል እንደ ጓደኛቸው ለብሰው ሽር ብትን ሊሉ ልብሶቹን እንደየልካቸው ሲያማርጡ እዚያው አሜሪካን ግቢ እንዳሉ ፖሊስ ደርሶባቸው እጅ ከፍንጅ ተይዘው ዋጋቸውን በስራት ቀምሰዋል። ለሰረቀው መኪና ነዳጅ ሙሉልኝ እያለ ሲለምን የነበረው ሌባ ሳይያዝ አመለጠ። በቅርቡ አንድ ወጣት መኪና ሰርቆ ራቅ ወዳለ ስፍራ እየነዳ ይሸመጥጣል። ብዙ ከተጓዘ በኋላ ሳያስበው ነዳጅ ያልቅበትና መኪናው ይቆማል። የሚያደርገው የጨነቀው ሌባ ከመያዙ በፊት አንድ ዘዴ ይመጣለታል። ወደ ነዳጅ ማደያ የሚመጡ ሰዎችን እባካችሁ ድንገት ነዳጅ አልቆብኝ ነው፣ ገንዘብ እርዱኝ እያለ መለመን ይጀምራል። ብዙ ከለመነ በኋላ የሚሰጠው ስላጣ በነዳጅ ችግር ሳቢያ መኪናዋን እዚያው እንዳቆማት ጥሏት ይሸመጥጣል። መኪናዋም እዚያው ነዳጅ ማደያ እንደቆመች ተይዛለች ሲል ፖሊስና እርምጃው አስነብቧል።